ፊልሙ ሲጀምር ልጇ በመሞቱ ምክንያት የህይወቷን ትርጉም ያጣች ሴት በጀርባዋ ተኝታ መጥፎ ስለሆነው ራስን ማጥፋት ታሰላስል ጀመር። ሁሉም በተኛበት ኪሷ ውስጥ አነስ ያለች ስለት በመያዝ ልጇ የተቀበረበት ተራራ ስር ትሄዳለች። መቃብሩ ፊት የልጇን ፎቶ እያየች አሰበች። በህይወቷ ልጇ ከሞተ በኋላ ደስተኛ አይደለችም። ተራራ ጫፍ ላይ ተሰቅላ ወደ ታች ራሷን ለመወርወር በውስጧ እየቆጠረች ሳለ አንድ ሰውዬ ራሷን ልታጠፋ እንደሆነ ገብቶት ይመጣል። ራሷን የማጥፋቷን ሀሳብ ለማስቀየር ስለፈለገ ማውራት ይጀምራል። ስሜ ሪቻርድ ይባላል። ልታደርጊ እያሰብሽው ያለሽውን ነገር አላስቆምሽም። ነገር ግን ከመሞትሽ በፊት አንዳንድ ነገሮችን ልንገርሽ ስለኔ። የሆነ ልጅ መኪና በጣም ይወድ ነበር። ማንኛውም ወንድ ውድ መኪናዎችን እንደሚወድ። ታዲያ አንድ ቀን ከጓደኞቹ ጋር እየነዳ በሚሄድበት ጊዜ ኃይለኛ የመኪና አደጋ ይደርስና ጓደኞቹ በሙሉ ሲሞቱ እሱ ግን ይተርፋል እና ይሄ አደጋ በህይወቱ ለረጅም ጊዜ ደስተኛ እንዳይሆን አድርጎታል። ነገር ግን ከጊዜያቶች በኋላ በዙሪያው ያለውን ነገር ሲመለከት ቤተሰቦቹ ለሱ ይጨነቁለታል፣ ይወዱታል። ስለዚህ አንድ ሰው መሞትን ወይም ራስን ማጥፋት ሲያስብ ማንም ሰው መሞትን ፈልጎ ሳይሆን በህይወቱ ላይ ደካማ የሚያደርጉትን ነገር ለማምለጥ ሲል ነው። አሁን ልታደርግ የነበረውን ነገር ቀጥይ ብሏት ይሄዳል። ሰውየው ከሄደም በኋላ ያላት ነገር ውስጧን ስለነካት አስባ የሄደችው ነገር ትታው ወደ መጣችበት ለመመለስ ጉዞዋን ትጀምራለች። መኪናዋን ወዳቆመችበት ቦታ ስትደርስ ሪቻርድ መኪናውን ከሷ በጣም አጠገብ አድርጎ መኪናውን እንዳቆመው ታያለች። መኪናቸውን በጣም በመቀራረቡ ምክንያት የግቢናውን በር ለመክፈት ተቸገረች። በዚህ ሰዓት ሪቻርድ በእጁ ዣንጥላ በመያዝ ወደ እሷ እየመጣ ነው። መኪናዋን ለመክፈት ሚረዳት መስሏት ነበር። ነገር ግን መኪና እያለው ለምንድን ነው ዣንጥላ ይዞ ወደን እየመጣ ያለው ሲል ውስጧ ጥርጣሬን ይፈጥርባታል። ነገር ግን ገና ምንም ነገር ሳትለው ዣንጥላን አስመስሎ የያዘው ኤሌክትሪክ ነበርና ሆዷ ላይ አድርጎ በማደንዘዝ ራሷን ያስታታል። እጇንና እግሯን ካሰራት በኋላ የመኪናው ኋላ ወንበር ላይ አስቀምጦት መኪናውን መንዳት ጀመረ። ከደቂቃዎች በኋላ ትነቃለች። ምንም ድምጽ ሳታሰማ አድርጋው በነበረው ስማርት ዎች ባሏን ለመጥራት በምትሞክርበት ጊዜ ሰውየውም እያደረገችው ያለውን ነገር አስተውሎ ነበርና አትልፊ፣ እዚህ አካባቢ ምንም አይነት ኔትወርክ የለም፣ ማንም አይደርስልሽም ሲል ይነግራታል። ሰውየውም እውነቱን ነበር። እዛ አካባቢ ምንም አይነት ኔትወርክ የለም። በዚህም ጊዜ ሌላ ሀሳብ ይመጣላታል። ቅድም ላይ ኪሷ ውስጥ ከታው በነበረችው ስለት የታሰረችበትን ነገር መፍታት ጀመረች። በዚህም ጊዜ ቢላው ድምጽ ሊያወጣ ስለሚችል ብላ ሰውየውን ለማዘናጋት ወሬ ታዋራው ጀመረ። ወዲያው እጇን እንደፈታች ሪቻርድን ለመውጋት መሞከር ጀመረች። በዚህም ጊዜ ሪቻርድ መሪውን ይስትና መኪናው ከቆመ ዛፍ ጋር ይጋጫል። ሁለቱም በጣም ተጎድተዋል። ራሷን ከሪቻርድ ለመጨረሻ ጊዜ መገላገል ፈልጋ ስለነበር በቤልቱ ልታንቀው በምትሞክርበት ጊዜ ሪቻርድ ያመልጣታል። አሁንም ለሶስተኛ ጊዜ ልትገድለው ትሞክራለች። ከረዥም ልፊያም በኋላ ሁለቱም ከመኪናው ይወርዳሉ። በዚህም ጊዜ የያዘችውን ቢላ ፊት ለፊት አድርጋ እንዳይጠጋት ማስፈራራት ጀመረች። ሪቻርድ የሚስቅና ጅል መስልሻለሁ እንዴ? ቢላ ይዘሽ እንዲፈታ ብዬ የምቆመው እዚች ጋር ራስሽን በሳትሽበት ሰዓት ፓራላይዝድ የሚያደርግሽን መድኃኒት ወግቼሻለሁ። ከ20 ደቂቃዎች በኋላ ሰውነትሽ ሙሉ ለሙሉ ፓራላይዝድ ይሆናል። መንቀሳቀስ አትችይም። እንደውም እስኪ 20 ደቂቃ ልስጥሽ፣ ከዚህ ጫካ ውስጥ የፈለግሽበት ቦታ ተደበቂ ይልና እንድትሄድ ይፈቅድላታል። ይህንንም በሚላት ሰዓት ቃላቱ በጣም ያስፈራትና በቻለችው አቅም ራሷን ለማዳን ትሮጥ ጀመር። ብዙም ሳትቆይ እየሮጠች እንዳላት ሰውነቷ በሙሉ ሲደክምና መታዘዙን ሲያቆም ይሰማታል። በዚህ ሰዓትም እግሯ ሙሉ ለሙሉ መስራት ስላቆመ እጇን እየተጠቀመች መንፏቀቅ ጀመረች። ሪቻርድም እሷን እየፈለገ ወዳለችበት ቦታ እየተጠጋ ይመጣል። ራሷን ለማዳን ከተጋደመ ትልቅ ዛፍ ስር ትደብቃለች። ዛፍ ውስጥ የነበሩት ጉንዳኖች እየበሏትና እየወረሯት ሲመጡ ራሷን መቆጣጠር አልቻለችምና ጩኸት ያመልጣታል። አሁንም ቢሆን ተስፋ ባለመቁረጥ እጇን ብቻ እየተጠቀመች መንፋቋቋን ቀጥላለች። ሪቻርድም ጩኸቷን ሰምቶ ነበርና ዝም ብለሽ ራስሽን ባታደክሚ ነው የሚሻልሽ፣ መዋኘታች መራመድ አትች እያለ ያፌዝባት ጀመረ። ነገር ግን እሷ ንግግሩን ችላ በማለት ራሷን ለማዳን በአካባቢው የነበረ ወንዝ ውስጥ ትገባለች። ምንም እንኳን መዋኘት ባትችል ወንዙ ወደሚሄድበት ቦታ እየወሰዳት ሙሉ ሰውነቷን ፓራላይዝድ ሆኖ ስለነበር እንደ ሬሳ ከላይ ካንሳፈፋት በኋላ እንደምንም ዳር ላይ መውጣት ቻለች። ስማርት ዋቿ እጇ ራሱ ሙሉ ለሙሉ ፓራላይዝድ ሊሆን 1 ደቂቃ ብቻ እንደቀረው እየነገራት ነው። ቀናም በምትልበት ጊዜ የአንድ ገበሬ ደሳሳ ጎጆ ትመለከታለች። እጇ መንቀሳቀሱን ከማቆሙ በፊት ለመድረስ ብትታገልም አሁን ላይ ግን እጇን ፓራላይዝድ ሆኖ ጥቅም አልባ ሆኗል። አሁን እጇንና እግሯን ማንቀሳቀስም ሆነ መናገር አትችልም። እዚህ በወደቀችበት ለረጅም ጊዜ ከቆየች በኋላ በአካባቢው የሚኖር አንድ ሽማግሌ ሰውዬ ያያትና ወደ እሷ ጠጋ ብሎ እዚህ ጋር ምኑና እንደተኛች ይጠይቃታል። ነገር ግን ምንም አይነት መልስ ልትሰጠው አልቻለችም። ሰውዬውም ዝም ስትለው እኔን መስማት ትችያለሽ፣ እርዳታ ያስፈልግሻል አይነት የመሳሰሉትን ጥያቄዎች መጠየቅ ጀመረ። ከዚህ ሁሉ ዝምታ በኋላ አይርስም በዚህ ሰዓት ጥያቄዎችን ለመመለስ አይኗን መጠቀም ጀመረች። አይኗን አንዴ ስትጨፍን አዎ ማለት ሲሆን ሁለቴ ደግሞ ስትጨፍን አይ ማለት ነው። ይህም የአይኗ ቋንቋ ይገባውና ሊረዳት ይወስናል። በጋሪ የገፋ ቤቱ ገና እንዳስገባት የሽማግሌው ሰውዬ ቤት ጥሪ ያሰማል። አይሪስ ሪቻርድ እያፈላለጋት እንደሆነና በሩን የሚያንኳኳው እሱ እንደሆነ እርግጠኛ ነበረች። በሩን እንዳይከፍት አይኗን በቶሎ ቶሎ እያርገበገበች ለማስጠንቀቅ ስትሞክር ሽማግሌውም ሰውዬ ይገባውና ፍርሃቷ ከሶፋ ስር ይደብቃታል። በሩ ሲከፈት የመጣው ሪቻርድ ነበር። ሪቻርድም እያለቀሰ ልጁ እንደሞተበት ከሚስቱ ጋር እየተጓዙ ያለ የመኪና አደጋ ተፈጥሮ ፓራላይዝድ እንደሆነችና እሷን ማግኘት እንዳልቻለ እያለቀሰ ነገረው። በመጀመሪያ ሽማግሌው አላመነውም ነበር። ሚስት ከጠፋችብህ በስልኳ ደውልላት ነበር መልሱ። ሪቻርድም በአደጋው ጊዜ የማላውቀው ቦታ ስልክ ይወድቆብኛል ሲል ሽማግሌውን አሳምነው ወደ ቤቱ ይገባል።
ቤት ከገባ በኋላ ሽማግሌው የሪቻርድን እንባ ሲያይ ሳያስበው እያመነው ነገር ግን በድንገት ከሪቻርድ ኪሱ ስልክ ይጠራል። የስልክ ጥሪውንም በሚሰማ ጊዜ ሽማግሌው አሁን ውሸቱን እየዋሸ እንደሆነ ይገባዋል። በዚህም ጊዜ ሪቻርድ ከተያዝኩ ማይቀር ብሎ ትክክለኛ ፊቱን ለሽማግሌው ማሳየት ጀመረ። አሁን እየዋሸው ከሆነ ከገባህ እውነቱን ተናገር፣ ሚስቴን አይተሃታል ሲል ይጠይቀዋል። ሽማግሌውም ጥል ስላልፈለገ አሁን ፖሊስ ጋር ልደውል ወይስ ከቤት ትወጣልኛለህ ሲል ለማስፈራራት ሞከረ። ሪቻርድም ይሄን ሲሰማ ሽማግሌውን ለማጥቃት ይሞክራል። ነገር ግን ሽማግሌውም ኃይለኛ ስለነበር ማንነቱን ካሳየው በኋላ ወደ ፖሊሶች ሊደውል ሲል ሪቻርድ በተቀመጠበት ቦታ ቢላ ያገኝና የኦልድ ማኑን እግር ይወጋዋል። ሽማግሌውም ሰውዬ በዚህ ሰዓት መሬት ላይ ሲወድቅ ሪቻርድም እግሩ ላይ የሰካውን ቢላ አንስቶ ሰውነቱ ላይ እየደጋገመ ከወጋው በኋላ ሽማግሌው ሰውዬ ከደበቃት ሴት ጋር እየተፋጠጠ ህይወቱ ያልፋል። ልጅቷ ባየችው ነገር በጣም ደነገጠች። ይሄ ሽማግሌ እኔን ለመደበቅ ሲል ሞተ ብላ ሰውየውን ገሎ ብቻ ጥሎ ይሄዳል ብላ እያሰበች እያለ ሪቻርድ ግን ከጓሮ ጋዝ በማምጣት ቤቱ ላይ ካርከፈከፈ በኋላ እሳት ለኩሶበት ይሄዳል። በዚህ ጊዜ አይሪስ በህይወት አለች። በህይወት እያለች ተቃጥላ መሞት አልፈለገች። በዛ ጭንቀት ውስጥ ሆና የእጆቿን ጣቶች ማንቀሳቀስ ቻለች። እንደምንም ብላ የመስኮቱን ክር እየሳበች መስኮቱን ክፍት ዝግት ስታደርገው ከውጭ ሆኖ ሪቻርድ እሱን ይመለከትና ከውስጥ የሆነ ህይወት ያለው ነገር መኖር አለበት ሲል ቼክ ሊያደርግ መልሶ ቤት ውስጥ ይገባል። ሲያይ የጠፋችው አይሪስ ነበረች። አቅፎ ከቤት ውስጥ ካወጣት በኋላ ውጪ ላይ የነበረው የሽማግሌው መኪና ውስጥ አስገብቷት እየነዳ መሄድ ይጀምራል። አሊስ ምንም እንኳን መንቀሳቀስና ድምጽ ማሰማት ባትችልም መድኃኒቱ የሚወራውን ነገር እንዳትሰማ ግን አላገዳትም ነበር። የደወለችው ልጁ ነበረች። አባዬ በጣም ናፍቀህናል፣ ለዛም ነው አንተ ያለህበት ቦታ ከእማዬ ጋር እየመጣን ያለ ነው ስትል ትነግረዋለች። ይህን በሚሰማ ጊዜ ለምን ትመጣላችሁ? እዚህ ያለኝ ስራ እኮ አላለቀም እያለ ለማሳመን ቢሞክርም ልጁ ግን በፍጹም አለች። በዚህም ሰዓት የመኪናው ነዳጅ እያለቀ ስለነበር ወደ ጋዝ ማደያ መኪናውን ሊያስሞላ ይሄዳል። የአሊስ ጭንቅላት ላይ ኮፍያ ካደረገ በኋላ ከመኪናው ወርዶ ይሄዳል። የአሊስ መኪና ውስጥ ሆና ጣቶቿን በመጠቀም የገቢናውን በር ለመክፈት በተቻላት አቅም እየጣረች ነው። በወጋት መድኃኒት ምክንያት ሰውነቷን ጥንጥ እንኳን ለማንቀሳቀስ በጣም ትልቅ ስቃይ ነው የምታየው። እዛው በተቀመጠችበት የሟች ልጇ እድሜ አካባቢ ላይ ያለ ልጅ ወደ መስኮቱ ሲጠጋ ስታይ የባሰ ስሜታዊ ትሆናለች። ልጁን በሚያየት ጊዜ የሆነ ችግር ውስጥ እንዳለ ተሰምቶታል። ጠጋ ብሎ ምን እንደሆነች ለመጠየቅ በሚሞክርበት ጊዜ እናቱ ትመጣና ልጇን ይዛ ትሄዳለች። ነገር ግን እናቷን ብትሆን መኪና ውስጥ ያለችው አይሪስ የሆነ ችግር ውስጥ እንዳለች ተሰምቷታል። ለዛም ነበር ወዲያው ስልኳን አውጥታ ለፖሊስ የደወለች። ቀጥሎም ሪቻርድ ከሽማግሌው ቤት የሰረቀውን መኪና ይዞ የራሱ መኪና የተጋጨበት ቦታ ለመሄድ ለማስተካከል በሚሞክርበት ጊዜ አንድ ፖሊስ በመምጣት የመኪና ታርጋ ላይ ሪፖርት ቀርቦበት ነበር። ችግር አለ እንዴ ብሎ በሚጠይቀው ጊዜ በኮንፊደንስ ያለመግባባት ተፈጥሮ ነው እንጂ እኔ ጋር ሁሉ ነገር ሰላም ነው ሲል ለፖሊሱ ይመልስለታል። እሺ አንድ ጊዜ ሚስትህን ላውራት ብሎ ሚስቴ ወዳላት ኤሪስ ይሄዳል። ፖሊሱም ወደ ኤሪስ ተጠግቶ ለማናገር በሚሞክርበት ጊዜ የሆነ ልክ ያልሆነ ነገር እንዳለ ይገነዘባል። ሪቻርድም ይሄን ሲያይ ሚስቴ በጣም ጠጥታለች፣ ለዛ ነው እንደዚህ አይነት ፊት የምታሳየው ሲል ለፖሊሱ ይነግረዋል። ሁለቱ እየተነጋገሩ ሳለ ያላትን አቅም ተጠቅማ መስኮቱን ዝቅ ታደርገዋለች። ፖሊሱም ተጠግቶ ምን እንደምትል ለመስማት ሲሞክር እንደምንም ብላ እርዳኝ የሚለውን ቃል ታወጣለች። በተጨማሪም ፖሊሱ መኪና ውስጥ መርፌና መድኃኒቶችን ያያል። ውሸቱ እንዳበቃለት የተገነዘበውም ሪቻርድ እንደለመደው ፖሊሱን ለመግደል ያስባል። ጫፉ ላይ ትልቅ ብረት ያለበት ገመድ አንስቶ አናቱን አንዴ ካለለት በኋላ ኦፊሰሩ ይሞታል። ሪቻርድ በመቀጠል የሞተውን ፖሊስ የድሮ መኪና ውስጥ ካስገባው በኋላ እሳት ለቆበት እሷን ይዞ እየነዳ ይሄዳል። አሁን አይሪስ የነበራትን ተስፋ ሙሉ ለሙሉ አጣለች። ከሱ በህይወት እያለች ለማምለጥ ከፈለገች መደረግ ያለበትን ነገር በሙሉ ራሴ ነኝ ማድረግ ያለብኝ ስትል አሰበች። አሁን ላይ ፓራላይዝድ እንድትሆን የወጋት መድኃኒት ቀስ በቀስ እየለቀቃት እየመጣ ነው። አሁን ላይ ማውራትም ትችላለች። ለዛም ነበር የሚያሳሱ ቃላቶችን እየተጠቀመች ሪቻርድን ለማሳዘን እየሞከረች ያለችው። ቅድም ልጁን ሲያናግር ሰምታ ስለነበር የልጁንም ስም እያነሳት ምንም ያህል ለማሳዘን ብትሞክርም ሪቻርድ ግን በወጥመዷ ሊያዝላት አልቻለም። ይሄ ሙከራዋ እንዳልተሳካላት ሲገባት ፊት ለፊቷ ያገኘችውን መድኃኒት አንስታ እግሩ ላይ ሰካችው። ነገር ግን ስሪንጁን ለመጭመቅ በምትሞክርበት ጊዜ ሪቻርድ ያያትና መሳቅ ይጀምራል። ምንም አቅም የለሽም፣ እኔን መጉዳት አትችይም። መጀመሪያ ወደ ቤቴ ወስጄ ልገልሽ ነበር፣ ነገር ግን አሁን ቤተሰቦች ወደዚህ እየመጡ ስለሆነ መሀል ባህሩ ላይ ከወሰድኩሽ በኋላ እገልሻለሁ ካላት በኋላ መርከብ ከኋላ ወንበር አውጥቶ እንዳለውም ወደ ወንዙ መሀል ይወስዳት ጀመር። በዚህም ሁኔታ ውስጥ ሆና ራሷን እንዴት ማዳን እንዳለባት ሀሳብ እየፈለገች ነው። እንደ ድንገት ከኋላ ኪስ ያስቀመጠውን ስለት ታየዋለች። በዚህም ጊዜ አንድ አዲስ ሀሳብ ይመጣላታል። እያለቀሰች በማስመሰል የሱሪ የጀርባ ኪስ ውስጥ የሞተው ልጅ ፎቶ አለ፣ አውጣውና አንዴ ሊየው ከመሞቴ በፊት ስትል ትማጸነው ጀመር። ምትለውን ሲሰማ ሳቀባት። ነገር ግን ባለችው ነገር ተስማምቶ ፎቶውን ከኋላ ኪስ ሊያወጣላት በሚሞክርበት ጊዜ በፍጥነት ከጀርባ ያለውን ቢላ አውጥታ የአፉን የታችኛውን ክፍልና አንገቱን ትቆርጠዋለች። በዚህም ጊዜ በጣም ይበሳጭና እየተንገዳገደ ከጀርባ ኪሱ ሽጉጥ አውጥቶ ሊተኩስባት ሲል ሽጉጡን እንደምንም ብላ አውጥታ ትተኩስበታለች። በመጨረሻም ኤሪስ ሊገላት ያመጣውን ሰውዬ ገድለዋለች። አሁን ህይወቷ ሰላም ላይ ነው። ነገር ግን መርከቡ መሀል ተቀዶ ስለነበር ቀስ እያለ እየሰመጠ ይመጣል። ውሃም በፍጥነት መርከቡን እየሞላው መጣ። አሁንም ቢሆን መንቀሳቀስም መዋኘትም አትችልም።
ምክንያቱም ግማሹ ሰውነቷ መንቀሳቀስ አይችልም። ነገር ግን ፓራላይዝድ የመሆኗ ጥሩነቱ ባህሩ የሞተን ሰው እንደሚያንሳፍፈው እያንሳፈፈ ወደ ዳር ካወጣት በኋላ የቀረውም ግማሹ ሰውነቷ ከመርዙ እየዳነ ነበርና እየዋኘች ከባህሩ ትወጣለች። ከባህሩ ከወጣች ብዙም ሳትቆይ የሪቻርድም ሬሳ ከባህሩ ዳር ላይ ወድቆ ታገኘ። በደንብ ተጠግታ ስታየው ነፍሱ አልወጣችም፣ በህይወት አለ። ለፖሊስ መደወል ትችል ነበር፣ ነገር ግን እዛው ይሙት ብላ ጥላው ትሄዳለች። ፊልሙ ከተመቻችሁ ሰብስክራይብ፣ ያልተመቻችሁ ነገር ካለ ደግሞ ኮሜንት ላይ ጻፉልኝ።